ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር መረጃዎች ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችን ትቆይ ዘንድ የአክብሮት ግብዣችን ነው። ሄለን ኦቢሪ የኒውዮርክ ማራቶንን የቦታውን ክብረ ወሰን በማሻሻል ጭምር አሸነፈች። ለ54ኛ ጊዜ በተደረገው በኒውዮርክ ማራቶን በሴቶች ኬንያውያን አትሌቶች ከአንደኛ እስከ ሶስተኛ ደረጃን በማግኘት በበላይነት አጠናቀዋል። ሄለን ኦቢሪ በአንደኛነት አጠናቃለች። ኬንያዊቱ አትሌት የ2023 የኒውዮርክ ማራቶን አሸናፊ እንደነበረችም ይታወሳል። የ2022 የኒውዮርክ ማራቶን አሸናፊዋ ሻሮን ለኬዲ ሁለተኛ ደረጃን በማግኘት ውድድር አጠናቃለች። ሄለን ኦቢሪ የ2023 አሸናፊ፣ የ2024 ሁለተኛ፣ የዘንድሮ አሸናፊ ሆና ለተከታታይ 3 ዓመታት ሜዳሊያ ውስጥ ገብታለች። ሄለን ከ22 ዓመታት በኋላ የቦታውን ክብረ ወሰን አሻሽላለች። ስለ ማሸነፌ እንጂ ስለ ሪከርዱ አላወቅኩም ነበር፣ በኋላ ነው የነገሩኝ፣ ተደስቻለሁ ስትልም ተናግራለች። ኢትዮጵያዊቷ አትሌት ጎይተቶም ገብረስላሴ ከ24ኛው ኪሎ ሜትር በኋላ አቋርጣለች። ሲፋን ሐሰን 6ኛ ሆና ጨርሳለች። የ2025 የኒውዮርክ ማራቶን የወንዶች ውጤት ስንመለከት አንደኛ ቤንሰን ኪፕሮቶ ከኬንያ፣ ሁለተኛ አሌክሳንደር ሙቲሶ ከኬንያ፣ ሶስተኛ አልበርት ኮሪር ከኬንያ። ቤንሰን ያሸነፈው በ0.16 ማይክሮ ሰከንድ በልጥ ነው። አልበርት ኮሪር የ2021 አሸናፊ ነበር። ካቻምና ሁለተኛ፣ አምና ደግሞ ሶስተኛ ደረጃ ይዞ አጠናቆ ነበር። ኢትዮጵያዊ አትሌት ቀነኒሳ በቀለ ከ27ኛው ኪሎ ሜትር በኋላ አቋርጧል። ኢትዮጵያ ፕሪሚየር ሊግ በአራተኛ ሳምንት ሲቢኢ የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና ወላይታ ዲቻን 2-0 በማሸነፍ ግስጋሴውን አሳምረዋል። በሐዋሳ ዩኒቨርሲቲ ስቴዲየም በተደረገው ጨዋታ ፍቅረ ኢየሱስ ተክለ ብርሃንና መላኩ አሰፋ የሲዳማ ቡናን የማሸነፊያ ግብ አስቆጥሯል። በጨዋታው ከወላይታ ዲቻ በኩል ናትናኤል ናሲሮ በቀይ ካርድ ከሜዳ የወጣ ሲሆን ወላይታ ዲቻ አሁንም አንድም ነጥብ ማግኘት አልቻለም። በአሰልጣኝ ገብረ ክርስቶስ ቢራራ የሚመራው ወላይታ ዲቻ 1 ነጥብ ለማግኘት አሁንም ሌላ ሳምንት ለመጠበቅ ተገደዋል። በአራተኛ ሳምንት ሲቢኢ የኢትዮጵያ ፕሪሚየር ሊግ ዛሬ 3 ጨዋታዎች ይጠበቃሉ። በአዲስ አበባ ስቴዲየም 7 ሰዓት ላይ ሀዲያ ሆሳዕና ከባለፈው ዓመት የሊጉ አሸናፊ ኢትዮጵያ መድን ጋር ይጫወታል። በባህር ዳር ከተማ ተሸንፎ የጀመረው ሀዲያ ሆሳዕና ቀጥሎ ያደረጋቸውን 2 ጨዋታዎች አቻ ተለያይቷል። በግብፁ ክለብ ፒራሚድስ ተሸንፎ ከካፍ ቻምፒየንስ ሊግ ውጭ የሆነው ኢትዮጵያ መድን በሊጉ ያደረገው 1 ጨዋታ ብቻ ነው። በመክፈቻ ጨዋታ አዳማን ገጥሞ ባዶ ለባዶ መለያየቱ ይታወሳል። 10 ሰዓት ላይ ቅዱስ ጊዮርጊስ ሸገር ከተማን ይገጥማል። ከኢትዮጵያ መድን ጋር ተስተካካይ ጨዋታ ያለው ቅዱስ ጊዮርጊስ ያደረጋቸውን 2 ጨዋታዎች አሸንፏል። ከከፍተኛ ሊግ ያደገው ሸገር ከተማ ካደረጋቸው 2 ጨዋታዎች በአንዱ ተሸንፎ በሌላኛው አቻ ተለያይቷል። በሐዋሳ ዩኒቨርሲቲ ስቴዲየም ቀን 10 ሰዓት ላይ መቀለ ሰብዓ እንደርታ ከሐዋሳ ከተማ ይጫወታል። ሁለቱ ክለቦች ተመሳሳይ 3 ጨዋታዎች አከናውነው ሐዋሳ 6 ነጥብ ሲሰበስብ መቀለ 1 ነጥብ ብቻ ይዘዋል። እንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ በርንማውዝን በማሸነፍ ደረጃውን ወደ 2ኛ ከፍ አድርገዋል። በኢትሃድ በተደረገው ጨዋታ ኤርሊንግ ሃላንድ 2 ግቦችን ሲያስቆጥር ኒኮ ኦሪሊ ቀሪዋን ግብ አስገኝቷል። አዳምስ የበርንማውዝን ብቸኛ ግብ አስቆጥሯል። በርንማውዝ በውድድር ዓመቱ ለ2ኛ ጊዜ ሲሸነፍ ማንቸስተር ሲቲ 6ኛ ድሉን አግኝቷል። ባርሴሎና በ11ኛ ሳምንት የስፔን ላሊጋ ኤልቼን ያስተናገደው ባርሴሎና 3-1 አሸንፏል። ለካታላኑ ክለብ ላሚን ያማል፣ ፌራን ቶሬስ እና ከቀናት በፊት 28ኛ የልደት በዓሉን ያከበረው ማርከስ ራሽፎርድ የማሸነፊያ ግቦችን አስቆጥሯል። ስፔናዊው አጥቂ ፌራን ቶሬስ ለባርሴሎና ያስቆጠራቸው ግቦች 50 አድርሷል። ከባለፈው ሳምንት የኤል ክላሲኮ ሽንፈት ያገገመው ባርሴሎና በ25 ነጥብ 2ኛ ደረጃ ላይ ተቀምጧል። ሴሪኤ ኤስ ሚላን በሜዳው ሳንሲሮ ሮማን ያስተናገደው ኤስ ሚላን 1-0 ማሸነፍ ችሏል። ተከላካዩ ፓቭሎቪች የሚላንን የድል ግብ ከመረብ አሳርፏል። በጨዋታው ሮማ ፍጹም ቅጣት ምት አግኝቶ ፓውሎ ዲባላ ቢመታም የሚላኑ ግብ ጠባቂ ማይክ ሜኞ አድኖበታል። ሰንደርላንድ
የ10ኛ ሳምንት የእንግሊዝ ፕሪምየር ሊግ ዛሬ ሰንደርላንድ ከኤቨርተን በሚያደርጉት ጨዋታ ይጠናቀቃል። ከ8 ዓመት የቻምፒየንሺፕ ቆይታ በኋላ ወደ ፕሪምየር ሊጉ የተመለሰው ሰንደርላንድ አስገራሚ ጉዞ ላይ ይገኛል። በፈረንሳዊ አሰልጣኝ ብሪስ የሚመሩት ጥቋቁር ድመቶቹም ካደረጓቸው 9 ጨዋታዎች 17 ነጥብ ሰብስበዋል። ዛሬ በሜዳቸው ስቴዲየም ኦፍ ላይት ኤቨርተንን መርታት ከቻሉ የሚቀደሙት በአርሴናል ብቻ ይሆናል። በጃክ አምበልነት የሚመሩት ሰንደርላንዶች በሜዳቸው ሽንፈት አልገጠማቸው። ካደረጓቸው 4 ጨዋታዎች 3 አሸንፈው በአንዱ አቻ ተለያይቷል። ኤቨርተን ከሜዳው ውጪ የሚቸገር ቡድን ነው። ከ4 ጨዋታ በ3ቱም ተሸንፏል። ሰሞነኛ ብቃቱ ጥሩ ያልሆነው ኤቨርተን 2 ተከታታይ ጨዋታ ተሸንፎ ነው ዛሬ ሰንደርላንድን የሚገጥመው። ጨዋታው ምሽት 5 ሰዓት ላይ ይጀምራል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።